ስልካችን ላይ ድንገት እየተጠቀመን ማስታወቂያዎች እየመጡ ካስቸገሩን ያንን ማስታወቂያ በቀላሉ መንገድ ስልካችን ሴቲንግ ውስጥ በመግባት ማስተካከል እንችላለን ማለት ነው። ዛሬ ይሄንን የማሳያችሁ ማለት ነው። አሁን ወደ ቪዲዮ። በመጀመሪያ የስልካችን ሴቲንግ ላይ እንገባለን። እዚች ጋር ሴቲንግ የምትለዋን ክሊክ ካደረግን በኋላ ኮኔክሽን ውስጥ እንገባለን። ኮኔክሽንን ክሊክ እናደርግና እዚች ጋር ሞር ኮኔክሽን የሚል ሴቲንግ አለ። ሞር ኮኔክሽኗን አንድ ጊዜ ክሊክ አድርገን ውስጥ ስንገባ ሳብ እናደርገውና እነዚህ ፕራይቬት ዲኤንኤስ የሚል አለ። ፕራይቬት ዲኤንኤስዋን አንድ ጊዜ ክሊክ አድርገን እንገባለን። ውስጥ ከገባን በኋላ የእናንተ ኦፍ ሊሆን ይችላል ወይ አውቶማቲክ ላይ ሊሆን ይችላል። የምትመርጡት ግን ፕራይቬት ዲኤንኤስ ፕሮቫይድ ሆስት ማን የሚለውን ክሊክ እናደርግና እዚህ ጋር dns.adgarden.com ካልን ከዚህ በኋላ ማስታወቂያ የሚባል ነገር ፍንክች የለም ማለት ነው። እችኛዋን አንድ ጊዜ ሴቭ ካልን ማስታወቂያ ከዚህ በኋላ ያስቸግራችሁ ማለት ነው። ይመቻችሁ። ተጨማሪ ፎሎወርሶችን ከፈለጋችሁ ደግሞ ማፊ ላይቭ ላይ እንዳይቀሩ ማለት ነው። ይመቻችሁ። እወዳችኋለሁ። ሰላማችሁ ይብዛ።